ዓለምን ስጋት ውስጥ የከተተው የመካከለኛው ምስራቅና የአሜሪካ ፍጥጫ ዛሬም ሰባር መረጃዎችን ይዞ ብቅ ማለቱ ተሰምቷል። የዋይት ሀውሱ ንጉሥ ትራምፕ በኢራን ላይ ወታደራዊ እርምጃ እንዲወሰድ ትዕዛዝ መስጠታቸውም ታውቋል። እየተደረገ ያለው ድርድር ተሳካም አልተሳካም ኢራንን የጡንቻችን ጥንካሬ እናሳያታለን በማለት ከውሳኔ ላይ መድረሳቸውን ፕሬዝዳንቱ ተናግረዋል። የትራምፕን ትዕዛዝ ተከትሎም በተለያዩ ቦታዎች በተለይም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ከፍተኛ ዝግጅት ላይ ሲሆኑ በርካታ የጦር ድሮኖች በከፍተኛ ተጠንቀቅ ላይ መሆናቸው ለመካከለኛው ምስራቅ ትልቅ ራስ ምታት መሆኑ ሲነገር፣ በተቃራኒው ደግሞ የእንግሊዝ መገናኛ ብዙሃን የሆነው ሮይተርስ የኢራኑን መንፈሳዊ መሪ አያቶላ ካሚኔን የማይበገረው የአሜሪካንና የእስራኤልን ኃያል ጦር እንቅልፍ የነሳው ሲል አወዛጋቢ ዘገባ አውጥቷል። ይህን አስመልክተው አያቶላ ካሚኔ ምን አሉ? እነዚህና ሌሎች ዓለም አቀፋዊ መረጃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብረን ቆይ። ወደ ተቀዳሚው መረጃችን ስናልፍ ዓለምን ስጋት ውስጥ የከተተው የመካከለኛው ምስራቅና የአሜሪካ ፍጥጫ ዛሬም ሰባር መረጃዎችን ይዞ ብቅ ማለቱ ተሰምቷል። የዋይት ሀውሱ ንጉሥ ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ እንዲወሰድ ትዕዛዝ መስጠታቸውም ታውቋል። እየተደረገ ያለው ድርድር ተሳካም አልተሳካም ኢራንን የጡንቻችን ጥንካሬ እናሳያታለን በማለት ከውሳኔ ላይ መድረሳቸውን ከፕሬዝዳንቱ አንደበት ለመረዳት ተችሏል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያቀረቡትን የእርምጃ ሀሳብ በጊዜያዊነት ያልተቀበሉ ቢመስሉም አሁን ላይ አስገድደው ወደ ስምምነት ለማምጣት ተመጣጣኝ ወታደራዊ እርምጃ ለመውሰድ ትዕዛዝ መስጠታቸውና መወሰናቸውን አስታውቀዋል። ይህን ውሳኔና ትዕዛዝ አስመልክተውም ይመስላል በጆርዳንና በመካከለኛው ምስራቅ አቅራቢያ በሚገኙ የአሜሪካ የጦር ሰፈሮች በርካታ ቁጥር ያላቸው የጦር አውሮፕላኖች አፍንጫቸውን ቀስረው የተቀመጡት። በዋሽንግተንና በቴህራን መካከል ያለው ወታደራዊ ፍጥጫ ወደ ለየለት ደረጃ መሸጋገሩን የሚያመለክቱ መረጃዎች ከየአቅጣጫው እየወጡ ነው። ፕሬዚዳንት ዶናልድ ትራምፕ ለኢራን የ10 ቀናት የጊዜ ገደብ በመስጠት ስምምነት ካልተደረሰ ወታደራዊ እርምጃ እንደሚወሰድ ማስጠንቀቃቸው ለጦርነቱ ማስጀመር የተሰጠ የመጨረሻ ዛቻ ይመስላል። ኢራን በበኩሏ ለዓለም ሀገራት የመጨረሻው ድምፅ ማሰሚያ ለሆነው ተቋም ተመድ በላከችው ደብዳቤ አሜሪካ በአገሪቱ ላይ ማንኛውንም አይነት ጥቃት የምትሰነዝር ከሆነ በቆራጥነትና በተመጣጣኝ ሁኔታ ምላሽ እንደምትሰጥ እወቁልኝ ብላለች። የፋርስ ባህረ ሰላጤ በሚሳኤልና በተዋጊ አውሮፕላኖች መታረሱ የሚቀር አይመስልም የሚሉ ተንታኞች ጥያቄው መሆን ያለበት መቼና ማን የመጀመሪያውን ቃታ ይስባል የሚለው ነው ይላሉ። ትራምፕ በሚቀጥሉት 10 ቀናት ውስጥ አሜሪካ ከኢራን ጋር ስምምነት ላይ ትደርሳለች፣ ካልደረሰች ደግሞ ዋጋዋን ታገኛለች ሲሉ ዝተዋል። የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ አሜሪካ በ2003 ኢራንን ከወረረችበት ጊዜ በኋላ ታይቶ በማይታወቅ ከፍተኛ ፍጥነትና ሁኔታ ግዙፍ የጦር አውሮፕላኖቿንና የጦር መርከቦቿን በኢራን ዙሪያ አስፍራለች ያለ ሲሆን በዚህ ግዙፍ ወታደራዊ ክምችት ዋነኛ ማዕከል ሆና የተገኘችው ደግሞ ከእስራኤልና ከሶሪያ ጋር የምትዋሰነው ዮርዳኖስ መሆኗን ይገልጻል። የአሜሪካ መከላከያ ሚኒስቴር ፔንታጎን በዮርዳኖስ በሚገኘው የጦር ሰፈር ላይ እጅግ ዘመናዊ የሆኑት የኤፍ-35 ተዋጊ ጄቶችና የታድ ሚሳኤል መከላከያ በብዛት ተከማችተው ታይተዋል ብሏል። ይህ ዘገባ አሜሪካ በዮርዳኖስና በቀጠናው እያደረገችው ያለውን ግዙፍ የጦርነት ዝግጅት ያሳየ ሲሆን ትራምፕ ከሰጡት ትዕዛዝ በኋላ በጆርዳን በሚገኘው የጦር ሰፈር የበርካታ አውሮፕላኖች እንቅስቃሴና ዝግጅት የአሜሪካን የጦርነት ፍላጎት አሳይቷል። የደህንነት ተንታኞችና የበረራ ራዳሮች እንደሚያመለክቱት ባለፉት ጥቂት ቀናት ውስጥ ይህ የጆርዳኑ ጦር ሰፈር ውስጥ ሙሉ በሙሉ ወደ አሜሪካ የጦር ምሽግነት ተቀይሯል በማለት ገልጸው ፕሬዝዳንቱ በሰጡት ትዕዛዝ መሰረት ከዛሬ ጀምሮ በማንኛውም ሰዓት በኢራን ላይ ለሚወሰደው እርምጃ እንደ ዋነኛ የጦር ማዕከል ለመሆን መዘጋጀቱንም ከቅርብ ምንጮች የተገኘው መረጃ ማረጋገጡ ተገልጿል። በሌላ በኩል የእንግሊዝ መገናኛ ብዙሃን የሆነው ሮይተርስ የኢራኑን መንፈሳዊ መሪ አያቶላ ካሚኔ በተመለከተ የማይበገረው አሜሪካና እስራኤልን እንቅልፍ የነሳው ሲል አሞካሽቷቸዋል። በመካከለኛው ምስራቅ ዘመናዊ የኢራን ታሪክ ውስጥ እንደ ኢራኑ መንፈሳዊ መሪ አያቶላ ካሚኔ የዓለምን ፖለቲካ ያወሳሰበ የሀያላን ሀገራትን ስሌት የፈተነ መሪ ማግኘት ይከብዳል ያለው የሮይተርስ የዜና ወኪል ባወጣው እጅግ ሰፊ የትንታኔ ዘገባ አያቶላ ካሚኔ ለአሜሪካና ለእስራኤል የማይበገር የማያወላውልና ጽኑ ኃይል ሆኖባቸዋል ሲል አያቶላን ይገልጻቸዋል። አያቶላ ካሚኔ የኢራንን የአብዮት ሪፐብሊክ የበላይ ጠባቂና ጠቅላይ መሪ የሆኑት እንደ ኢሮፓያን አቆጣጠር በ1989 መሆኑን አስታውሶ የኢራን አብዮታዊ መሪና መስራች የነበሩት አያቶላ ሩሆላ ሆሜኒ ሲያርፉ
ካሚኔ ይህንን ስልጣን ይረከባሉ ብሎ የገመተ አንዳችም ሰው አልነበረም ይላል። በወቅቱ ካሚኔ በሃይማኖታዊ ማዕረጋቸው ከሌሎች ታላላቅ የሺ ሊቃውንት ዝቅ ያሉ የነበሩ መሆኑን ገልጾም ነገር ግን በፖለቲካ ብልሃታቸው ስልጣናቸውን ማረጋገጥ ችለዋል ይላል። ሮይተርስ እንደሚለው ከሆነ ካሚኔ ስልጣን ከያዙበት ጀምሮ ተቀናቃኞቻቸውን በማዳከም ወታደራዊ ክንፍ በተለይም ደግሞ የኢራን አብዮታዊ ዘብ አርጅን የራሳቸው የብረት ክንድ በማድረግ በኢራን ታሪክ ውስጥ እጅግ ተሰሚነት ያላቸው ግዙፍና ሀያል ተፈሪ መሪ ሆነዋል ብሏቸዋል። የካሚኔ የ3 ዓመታት የስልጣን ዘመን በአንድ ዋና ምሰሶ ላይ የቆመ ነው። እርሱም ዩናይትድ ስቴትስ እና እስራኤልን በጽኑ በመቃወምና ሁለቱንም ሀገራት እንቅልፍ በመንሳት ብሎታል። ሮይተርስ ሲቀጥልም ለካሚኔ አሜሪካ የፖለቲካ ተቀናቃኝ ብቻ ሳትሆን የኢራን አብዮታዊ ስርዓትን ለማጥፋት ሌት ተቀን የምትሰራ ታላቋ ሰይጣን በማለት ነው አሜሪካን የሚጠሯት ይላል። ለምዕራባውያን እጅ መስጠትና ማለሳለስ የኢራንን ስርዓት ከውስጥ እንዲፈርስ ያደርገዋል በማለት የኢራኑ መንፈሳዊ መሪ አያቶላ ካሚኔ እንደሚያምኑ ገልጸው ከአሜሪካ ጋር በሚደረገው ድርድር ብዙም እንደማያምኑበት ይገልጻል። በ2015 የኒውክሌር ስምምነቱ ወቅት እንኳ ካሚኔ ስምምነቱን የተቀበሉ በከፍተኛ ጥርጣሬ ውስጥ እንደነበር ይታወቃል። በ2018 ትራምፕ ከስምምነቱ ሲወጡ ካሚኔ ለደጋፊዎቻቸው ከእንግዲህ አሜሪካንን ማመን እንደማይፈልጉ ገልጸው ከዚህ በፊትም ስምምነቱ ሲጀመር አሜሪካን ማመን እንደማይቻል ነግሬያችሁ ነበር በማለት አቋማቸው ትክክል እንደሆነ አረጋገጡ። አሁን የሚደረገው ድርድር ፈጽሞ መደረግ እንደሌለበት ሲቃወሙ ተመላክቷል። እስራኤልን ደግሞ አያቶላህ ካንሰር ሲሉ ይጠሯታል። ስለ እስራኤል ሲነሳ የካሚኔ አቋም ከምንም በላይ እየጠነከረ ነው የሚለው ሮይተርስ እስራኤልን እንደ ሕጋዊ ሀገር የማይቀበሏትም ይላል። ይልቁንም ከመካከለኛው ምስራቅ መነቀል ያለባት ካንሰር ሲሉ በተደጋጋሚ የሚጠሯት በማለት ገልጿል። ይህ የቃላት ጦርነት ብቻ አይደለም ያለው ሮይተርስ ካሚኔ የፍልስጤምን ጥያቄ የኢራን የውጭ ጉዳይ ፖሊሲ ማዕከል በማድረግ ተንቀሳቅሰዋል። የትጥቅ ትግል ብቻውን መፍትሄ እንደሆነ በማመን ፍልስጤምን በመሳሪያ ሲደግፉ እንደኖሩም ይገለጻል። የአያቶላ ካሚኔ ትልቁ ስኬት ተደርጎ የሚወሰድላቸው የኢራንን ርዕዮተ ዓለም ከድንበሯ ውጭ ማስፋት መቻላቸውና ኃይሏን እንድታጠናክር ማድረጋቸው መሆኑን ሮይተርስ የዘገበ ሲሆን ይኸውም የአያቶላ ስትራቴጂካዊ ጥልቀት ነው ይለዋል። ኢራን ከአሜሪካም ሆነ ከእስራኤል ጋር ፊት ለፊት ጦርነት ብትገጥም አቅም እንደሚያንሳት ካሚኔ ጠንቅቀው እንደሚያውቁት የገለጸው ይህ የሮይተርስ ዘገባ ስለዚህ አዲስ ስልትም ነድፈው ተንቀሳቅሰዋል። ይኸውም የውክልና ጦርነት ነው። በመላው መካከለኛው ምስራቅ የታጠቁ ሚሊሻዎችን በማስፈር እንዲሁም እስራኤልንም ሆነ አሜሪካን በመፈተን አሜሪካና እስራኤልን ከፍተኛ ሰብአዊና ቁሳዊ ኪሳራ እንዲደርስባቸው አድርገዋል። በሊባኖስ ሄዝቦላን፣ በጋዛ ሐማስን፣ በየመን ሀውቲዎችን እንዲሁም በኢራንና በሶሪያ የተለያዩ ሚሊሻዎችን በማስታጠቅና በገንዘብ በመደገፍ የተቃውሞ ዘንግ የተባለውን ግዙፍ ኔትወርክ መገንባታቸው አሜሪካና እስራኤል በከፍተኛ ሁኔታ ተግዳሮት ሆኖባቸው ቆይቷል። ይህ ስትራቴጂ ኢራን ጦርነቱን ከራሷ ድንበር አርቃ በእስራኤልና በአሜሪካ የትጥቅ ቀጠናዎች ላይ ብቻ ስታደርገው ቆይታለች። የኒውክሌር ጦር መሳሪያ መስራት በእስልምና ሃይማኖት የተከለከለ ወይም ሐራም ነው ብለው የሚናገሩት አያቶላህ በዚህ እስላማዊ ብይን መስጠት ሃይማኖታችን አይፈቅድም በማለት ገልጸዋል። የምዕራባውያንን ተንታኞች ግን አያቶላህን አያምኗቸውም ሲሉ ይደመድማሉ።